ውንብድና እየሰራ ያለ ቡድን የእውነት በአቋም ሊታገለው ይገባል። ትላንት ምንድነው ያለው? አሁንም ከራሱ ምላስ እያንዳንዷን ነገር ይዘን እንቀጥል። እንመጣለን፣ ጠብቁን። ገና ወንጀሉን ማን እንደፈጸመው እናጋልጣለን። እንቀጥል። እስኪ ከዛ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ከዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን ባንዲራ ስለነበር ብዙ መስዋዕት ከፍለን ገብተናል። ይህ መስዋዕታችን አሁን ማቅረብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም። እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም ባንዲራ ስለተዋት ከፍለናል። እንደ ኤርትራ ሰራዊት ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራ ችግር። የኤርትራ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ ያልጨረሱ እኔ ዛሬ የወያኔ ታንክ አዲስ አበባ ሮድ ያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱ ሲሰሙ ግን ረድተውናል እና ገና ያንን ኢንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራን ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት ጀነራል ማመር ተሰማ ጀግናው የኤርትራ ሰራዊት አለ ጀነራል ማመር ተሰማ። የአገሪቷ የመከላከያ የሚባለው ተቋም ምክትል ኢታማዦር ሹሙ ጀነራል እየየ ጀነራል አበባው ከዚህ በኋላ አለ የኤርትራ ችግር የኢትዮጵያ ነው፣ የኢትዮጵያ ችግር የኤርትራ ነው አለ። ማመር ተሰማ መጣና ጀግና የኤርትራ ሰራዊት አለ ታድጎናል ምናምን አለ። የአብይ አህመድ አማካሪ ዳኛቸው አሰፋ መጥቶ ምን አለ እንደሰማችሁት? ገና የኤርትራን ህዝብና የኤርትራን መንግስት ውለታ አጣጥመን አልጨረስንም አለ። የኤርትራ ጦር ባይኖር ኖሮ የወያኔ ታንክ አዲስ አበባ ላይ ሮል ያደርግ ነበር አለ። ተመልከት። የኤርትራ ጦር በዋነኛነት የኦህዴድ ስልጣን እንዲጠበቅ ወያኔ አዲስ አበባ እንዳትሄድ የማድረግ ሚና እንዲጫወት አስችሏል እያሉ ነው ያሉት። እነዚህ ሁላ ሰዎች ዛሬ መጥተው ኤርትራን ህዝብና መንግስት ጠላት ነው እያሉህ ነው። ውሳኔው ያንተ ነው። አትሊስት ለራስህ ክብር ይኑርህ ነው። ዳኛቸው አሰፋ ለራሱ ክብር ቢኖረው አሁን ይደበቃል። መደበቂያ ጥፍር ምን ውስጥ ነው የሚደበቀው? እነ ጀነራል አበባው የት ነው የሚደበቁት? ህሊና ቢኖራቸው ማመር ተሰማ ህሊና ቢኖረው አሁንማ ተሳደብ ብሎት እኮ ሲሳደብ ነበር። ይሄንን በተናገሩበት አንደበት ነው የሚሳደቡት። አንድ ጨቅላ ልጅ የሚጫወትባት ሀገር የሚጫወትበት ህዝብ ሆኖ አለው። የዚህ ጨቅላ መጫወቻ ትሆናለህ ወይስ ራስህን ቢያንስ ከጨቅላው አስተሳሰብ ነፃ ታደርጋለህ? የኦህዴድ ቁማር ጢባ ጢቤ መጫወቻ ትሆናለህ ወይስ ራስህን ከዚህ የጢባ ጢቤ ጫወታ ነፃ ታደርጋለህ ነው። ምን ሞግተው በዚህ ነው፣ በማስረጃ ነው። እንቀጥል። አብይ አህመድን ስሙት። አሁንም የፈቀዱበት መንገድ ከፍተኛ ምስጋና እንደ ምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው የትኛውም ጎረቤት ሀገር ቢሆን ይህን በቀላሉ አያደርገውም። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። የኤርትራ ህዝብ የኤርትራ መንግስት የሚቀርብላቸው የሚጎደጎደውን ምስጋና እዩ። ይሄ ሁሉ ምስጋና በሚጎደጎድበት ሰዓት በሌላ ወገን ትግራይ ላይ እንደዚህ ተፈጽሟል፣ ይሄ ተፈጽሟል፣ ይሄ ተፈጽሟል እየተባለ የሚነሳበት ወቅት ነው። ቀጣዩ የትኛው? ቀጣዩን ቪዲዮ እንሰማለን። ከጎናችን ቆማ ከፍተኛ ድጋፍ አድርጋልናለች። ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን ሁሉም ጎረቤቶቻችን ያስፈልጉን ነበር። ወደፊትም በተከባበረ መንፈስ በወዳጅነት አብረን እንሰራለን፣ ያስፈልጉናል። እንደዚህ ያለ በመሪ ደረጃ የእውነት እንደምትሉት በመሪ ደረጃ እንደዚህ አይነት በዓለም ላይ እንደዚህ አይነት ቀጣፊ መሪ አለ? እንደዚህ አይነት ነውረኛ እንደው ብዙ ነውረኞች እናውቃለን። እንደዚህ ያለ ግን ጠዋት የተናገረው ማታ ከሚናገረው ጋር ባይስማማ እንደዚህ ያለ ከሃዲ ሁሉንም በዙሪያ ያለውን የካደ ኢሳያስን መጥቶ ቀለበት ያሰረለትን ኢሳያስን ካደው። የኤርትራን ህዝብ የኤርትራ መንግስት አለ አመስግኑ ምናምን አለ ካደ። ለማ መገርሳን ካደ። እነ ጀነራል አሳምነው እነ ጀነራል ገዛይና ጀነራል ሳሞራ ይኑስ በዙሪያው ያልካደው ሰው አለ? ገዱን በለው ደመቀ በለው ማን ያልካደው አለ? አብይ አህመድ መንግስት በለው ምን በለው ማንንም ነው። አልቡርሃንን መጣ ምናምን ፈረስ ሸልሞ ወስዶ ካደው። በክህደት የተሞላ ጠዋት የተናገረውን ማታ ማይደግም እንዲሁ ሲያጭበረብር የሚውል ተራ ዱርዬ። በእውነት በዚህ ኢትዮጵያ ትቆሽሽ፣ በዚህ ኢትዮጵያ መጫወቻ ትሁን።